ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአጀንዳ ማሰባሰብና ለሀገራዊ ምክክር ጉባኤ ተወካይ መረጣ ሂደት ውጤታማ ሆኖ መጠናቀቁን ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በእስካሁኑ ስለነበረው ሂደትና ውጤታማነት ላይ መግለጫ ሰጥቷል። ታምራት ኃይሌ የሀገራዊ ምክክር ኮሚሽን ኮሚሽነር ሙልጌታ አንጎ አጀንዳ ማሰባሰብና ለሀገራዊ ምክክር ጉባኤ ተሳታፊ መረጣ ሂደት እንከን አልነበረውም ብለዋል። ሀሳብን በነጻነት በማራመድ ረገድም ከፍተኛ ስራ ተሰርቷል። ብዙዎቻችሁ እንደታዘባችሁት ሰዎች አጀንዳ በሚሰጡበት ጊዜ ማንም ተጭኗቸው ማንም መርቷቸው አይደለም ሲሰሩ አጀንዳ ሲሰጡ ነበር። ማንም መርቷቸው አይደለም በሚልበት ጊዜ የአካሄዱን አጠቃላይ ስነ ስርዓቱን ሰዎች አስረዱ ማለቴ ሳይሆን ሰዎች የሚያፈልቋቸውን ሀሳቦች በተመለከተ በሌላ ሰው ተመርተው ወይም ተጽዕኖ ተደርጎባቸው ሳይሆን ራሳቸው የያዙትን አጀንዳ ተጨማሪ ማድረግ የሚገባቸውን አድርገው ነው በነጻነት ሲሰጡ ነበረው። ወደ ምርጫ ስርዓቱ በሚሄድበት ጊዜ ብዙዎቻችሁ እንዳያችሁት የምርጫ ኮሮጆ ተዘጋጅቶ እዛ ላይ እያንዳንዱ ሰው የሚፈልገውን አካል ነው ሲመርጥ የነበረው። በእያንዳንዱ ማህበረሰብ ክፍል 12 ሰዎች ይመረጡና ከዚያ ውስጥ 6 ሰዎች የሚመረጡበት አግባብ አለ። እነዚህ በቀጥታ ወደ ሀገራዊ ምክክር ጉባኤው ሄደው የሚሳተፉ ሰዎች ናቸው። እንዳያችሁት ከፍተኛ ነጻነት ያለበት በከፍተኛ ጥንቃቄ ሞዴሬተሮች የመሩበት አግባብ ነው ያለው። በነገራችን ላይ እዚህ ለማረጋገጥ የሚፈልገው እነዚህ ሞዴሬተሮቻችን በጣም እንከን የሌለውን ስራ የሰሩ ሰዎች መሆናቸውን ነው ለማብሰር የሚፈልገው። በዚህ ረገድ ከፍተኛ አስተዋጽኦ አበርክቷል። በክልሉ እስካሁን ያለው የኮሚሽኑ ተግባራት ውጤታማ እንዲሆን ለተባበሩ የመንግስት መዋቅሮች፣ በጎ አድራጊዎችና ለባለድርሻ አካላት ኮሚሽኑ ምስጋና አቅርበዋል። የክልሉ መንግስትን በጣም በከፍተኛ ደረጃ ነው የተባበረን ማለት ነው። በአጠቃላይ ቢሮዎች የጸጥታ አካላትን ሁሉ በማዘጋጀትና የመሳሰሉትን ሁኔታዎች በማመቻቸት ከፍተኛ ሚና ተጫውተዋል። የዞኑ አጠቃላይ የዞኑ አስተዳደሮች ለዚህ ሰዎችን በመጥራትና በማቅረብ ረገድ በደህንነታቸው ተጠብቆ እዚህ እንዲቀርቡ በማድረግ ረገድ ከፍተኛ ሚና ነበራቸው። በተለይም የከፋ ዞን አስተዳደር ይህንን አዳራሽ ከልማት ማህበሩ ጋር በመቀናጀት የባህል አዳራሹን ለኛ የሰጠበት አግባብ አለ። በዚህ በኩል ሊመሰገኑ ይገባል። እንዲሁም የቦንጋ ከተማ አስተዳደር በጣም ከፍተኛ ሚና ተጫውቷል። ሲጠቃለልም በአጠቃላይ የክልሉ መንግስት ሰራተኞች በአጠቃላይ በከፍተኛ ደረጃ ላይ ያሉ ሰዎች ሁሉ ይህንን ነገር በማስተባበር ረገድ የሚያጥሩንን ነገሮች በማሟላት ረገድ ከፍተኛ ሚና ተጫውቷል። የቦንጋ ዩኒቨርሲቲም ባለ እነዚህ ተሳታፊዎችን ተሽከርካሪ ሰጥቶ ከዚህ ተነስተው ወደ መምህራን ኮሌጅ እስከሄዱ ድረስ በጣም ከፍተኛ አስተዋጽኦ ሲያበረክት ነበረ። የቦንጋ መምህራን ኮሌጅም እንደዚሁ የማይተካ ሚና የተጫወተው። እንዳያችሁት አዳራሹን ሰጥቶ እያንዳንዱን ግቢው ሰዎች እንዲመገቡ ውይይት እንዲያደርጉ ሁሉ ከፍተኛ አስተዋጽኦ ሲያበረክት ነበረ። በዋናነት እንግዲህ አልፎ አልፎ ማለት የሚገባኝ እንደዛ ነው፣ ግን አንዳንድ የዘነጋኋቸው አካላት ሊኖሩ ይችላሉ። ኮሚሽነር ተጨማሪ ሊያደርጉ ይችላሉ። አሁን ባለው ሁኔታ እናንተም እንደተረዳችሁት በጣም ውጤታማ የሆነ ስራ ሰርተናል። አጀንዳ በማሰባሰብ ረገድና ተሳታፊዎችን በመለየት ረገድ ማለት ነው። በዚህ ረገድም እኔ እስካሁን የተነሳውን ቅሬታም የሰማሁበት ሁኔታ ያስተዋልኩበት ሁኔታ አልነበረም። ይሄን ሁሉ እያደረገ ያለው አንደኛ የሞዴሬተሮቻችን የባለሙያዎቻችን እና የበጎ ፈቃደኞች ብቃት ባለው ሁኔታ ስራውን መምራታቸው ነው። ከዚህ ውጪ እንዳልኳችሁ ከ13 ጀምሮ ነው ከጥቅምት 13 ጀምሮ ነው የስራ ሲሰራ የነበረው። ብዙ ጊዜ በመወሰዱ ምክንያት ውጤታማ ስራ ተሰርቷል። በሚቀጥሉት ቀናትም ከባለድርሻ አካላትና ከታዋቂ ሰዎች ጋር ምክክር እንደሚካሄድ የኮሚሽኑ መርሃ ግብር ያመላክታል። በመቀጠል ደግሞ ታዋቂ ግለሰቦች ጋር ተገናኝተን አጀንዳ የምንረከብበት አጀንዳቸው የሚሰጡበት አግባብ አለ። በዛ ልክም ባለድርሻ አካላት በርካታ ቁጥር ያላቸው ከመንግስት ተቋማት፣ ከፖለቲካ ፓርቲዎች፣ ከሃይማኖት ተቋማት፣ ከተለያዩ ማህበራት እንዲሁም ከዞን አስተዳደር የሚወከሉ ሰዎች አሉ። ከዞን አስተዳደር እነዚህ አካላት የሚወከሉት ይሄንን ክልል በምታዩበት ጊዜ የብሔረሰብ ዞኖች ያሉበት እንደመሆኑ መጠን በክልል ደረጃ ብቻ ታጥረን ብንሰራ በዞኖች አካባቢ ከዞኖች አካባቢ የሚመጡት ነገሮች የማግኘት እድሉ በጣም የነጠፈ ይሆናል ከሚል አኳያ ነውና በዛ ልክ ሰፋ ያለ ጀምሮ ደግሞ የባለድርሻ አካላት ነው ሊኖር የሚችለው። በዛ ልክ
ከዚህ ጋር ተመሳሳይነት ያለውን ስራ እንሰራለን ብዬ አስባለሁ። ለተደረገው ነገር ሁሉ እጅግ በጣም የክልሉ መንግስት የዞን አስተዳደርና እናንተን በጣም ላመሰግን ወዳለሁ። የክልል ተቋማት የቦንጋ ማዕከል የአስተዳደር ዘርፍ መሰረታዊ ድርጅት አመራሮችና አባላት ብልጽግና ፓርቲ የተመሰረተበትን 5ኛ ዓመት በዓል አከበሩ። ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ ሀብታሙ ወልደስላሴ ያቀርበዋል። በክብረ በዓል አከባበር ላይ ተገኝተው መልእክት ያስተላለፉት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ግንባታ ዘርፍ ኃላፊ አቶ ነጋ በራ ለመላው ፓርቲ አባላትና ደጋፊዎች እንኳን ለፓርቲያችን 5ኛ ዓመት ለክብረ በዓል አደረሳችሁ አደረሰን ብለዋል። ፓርቲያችን ብልጽግና ፓርቲ ከተመሰረተ አጭር ጊዜ ቢሆንም በአባሉ በአመራሩና በህዝቡ ተሳትፎ በርካታ አንጸባራቂ ድሎችን አስመዝግበዋል፣ እያስመዘገበም ይገኛል ያለዋል። ባለፉት ዓመታት አዳዲስ ድሎችና ስኬቶችን ማስመዝገብ ብቻ ሳይሆን ባለፉት ጥቂት ዓመታት በፈተና ብዛት ያመለጡንን ድሎችና ህልሞችን እውን እንደሆኑ አባሉና አመራሩ ህዝቡ አቀናጅቶና አስተባብሮ በመስራት ምንዳችን ለማብዛት ተግቶ መስራት ይጠበቃል ብለዋል። የፓርቲው አመራርና አባል ተግዳሮቶችን በጽናት በማለፍ የፓርቲያችን ዓላማና ህልሞችን ለማሳካት የተቀናጀ ርብርብ ማድረግ ይገባል ብለዋል። ለእስካሁን ስኬታማ ጉዞ ለፓርቲው አመራሮችና አባላት ተሳትፏቸው ከፍተኛ ድርሻ መኖሩን የገለጹት አቶ ነጋ በራ ይህን የነቃ ተሳትፎ ይበልጥ አጠናክሮ በማስቀጠል በሁሉም ዘርፍ ምርታዊ ለውጥ ለማስመዝገብ ከወትሮ በተለየ መልኩ በቁርጠኝነት መስራት እንደሚገባ አስገንዝበዋል። በካፋ ቴሌቪዥን የሚተላለፉ ዜናና ፕሮግራሞች ለካፍኛ ቋንቋ እድገት ወሳኝ ሚና እንዳላቸው አስተያየት ሰጪዎቹ ተናገሩ። ባልደረባችን ምረታ አብራኑ ሚዛን አማን ከተማ ከሚገኙ የካፋ ተወላጆች ጋር ቆይታ በማድረግ ተከታዩን አሰናድታለች። የሰው ልጅ በተለያዩ ምክንያቶች ከትውልድ ስፍራው ወደ ሌላ ስፍራ በመሄድ ኑሮን ይመሰርታል። ይሁን እንጂ ማንነቱን ፈጽሞ አይዘነጋውም። ከካፋ ቴሌቪዥን ጋር ቆይታ ያደረጉ አንዳንድ የሚዛን ከተማ ነዋሪ የካፋ ተወላጆች እንደገለጹት የካፋ ቴሌቪዥን በራሱ ቋንቋ ለአየር በመብቃቱ መደሰታቸውን ተናግረዋል። አክለውም ለረጅም ጊዜያት ሲመኙት የነበረ መሆኑን አስታውሰው ከራሳቸው አልፎ የልጆቻቸው የከፍኛ ቋንቋ አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱንም ገልጸዋል። ቴሌቪዥኑ ለከፍኛ ቋንቋ እድገት ያለው አበርክቶ ከፍተኛ መሆኑን አንስተው በጣቢያው ከሚተላለፉ ፕሮግራሞች መካከል ባህል ነክ ፕሮግራሞች የአሁኑ ትውልድ ባህሉንና ታሪኩን እንዲያውቅ ያደርገዋል ብለው የጤና ዝግጅቶችና ሌሎች አስተማሪ ፕሮግራሞችንም ወደው እንደሚመለከቱም አንስተዋል። ግብርና ነክ ፕሮግራሞች ሲተላለፉ በአካባቢያችን ያለው አርሶ አደሮችን ያበረታታል ያሉ አስተያየት ሰጪዎቹ በጤናም የቅድመ በሽታ መከላከል ላይ ያተኮሩ ዝግጅቶች ሲተላለፉ ዜጎች ከበሽታ የተጠበቁ እንዲሆኑ ይረዳቸዋልም ብለዋል። በመጨረሻም ለከፍኛ ቋንቋ እድገት የቦንጋ ዩኒቨርሲቲ እየሰራ ያለው ስራ የሚመሰገን ነውም ብለዋል። የህልም ጉልበት ለምርታዊ እድገት በሚል መሪ ሀሳብ ለቦንጋ ከተማ አስተዳደር የመንግስት ሰራተኛ የሆኑ የብልጽግና ፓርቲ አባላት ለ2 ቀን ሲሰጥ የቆየው ስልጠና ተጠናቋል። ነጠላ ትርክትን ሳይሆን ገዢ ትርክትን በመያዝ ብሔራዊ አንድነትን ማስጠበቅ እንደሚገባ በመድረኩ የተገኙት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ተናግረዋል። ከከተማ አስተዳደሩ መንግስት ኮሚኒኬሽን የተገኘውን ዘገባ ምህረት ማሞት አቀርበዋለች። የህልም ጉልበት ለምርታዊ እድገት በሚል መሪ ሀሳብ ለቦንጋ ከተማ አስተዳደር ፐብሊክ ሰርቫንትና ለብልጽግና ፓርቲ አባላት ለ2 ቀን ሲሰጥ የቆየው ስልጠና ተጠናቋል። በመድረኩ የተገኙት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ነጠላ ትርክትን ሳይሆን ገዢ ትርክትን በመያዝ ብሔራዊ አንድነትን ማስጠበቅ እንደሚገባ አብራርተዋል። ትርክትን ያው በግልጽ ተቀምጧል። ትርክት ምንድነው? ትርክት ዛሬ ህይወታችን ላይ ተጽዕኖ ሊያሳድር የሚችል በጽሁፍ ይሁን በቃል የሚተላለፍ ከአንዱ ወደ ሌላው የሚተላለፍ መልእክት ነው። ብቻም ሳይሆን ከትውልድ ወደ ትውልድ ይተላለፋል። እስካሁን በመጣንበት መንገድ ያው ሀገረ መንግስቱ ከተገነባበት በተለይ ዘመናዊ መንግስትም ከመጀመሩ በፊት ጀምሮ በሀገራችን የተለያዩ ትርክቶች ተሞክረዋል በየስርዓቱ። ለምሳሌ የሰለሞናዊ ስርወ መንግስት ጊዜ የትርክቱ መነሻ መጽሐፍ ቅዱስን አድርጎ ተሞክሯል። ከኋላም በደርግ ዘመነ መንግስት ደግሞ የሶሻሊዝምን መሰረት አድርጎ ተሞክሯል። ርዕዮተ ዓለምን ነው ርዕዮተ ዓለምን መሰረት መነሻ ያደረገ። ከኋላም በኢህአዴግ ደግሞ የትርክቱ አልፋና ኦሜጋ አብዮታዊ ዴሞክራሲ ተብሎ ተሞክሯል። ይሄ ሁሉ ተሞክሮ ገዢ ትርክት ሊሆን አልቻለም። ገዢ ማለት ያው ብሔራዊ አጠቃላይ ሊያግባባ የሚችል ሆኖ አልተገኘም። አሁን የተያዘው ምንድነው? የቱ ነው የሚያሻግረው የሚለው ነገር አለ። የሚያሻግረን ነጠላ ትርክትም ሳይሆን በየቦታው የሚባልም የተወሰነውን ኃይል ይዞ የሚሄድ ሳይሆን መላውን ሊያጋራ የሚችል ሀገርን፣ ማህበረሰብን ሊጠቅም የሚችል ግን ደግሞ ከፓርቲ ተሻጋሪ የሆነ ማለት ነው።
ትርክት ማለት በጽሁፍም ይሁን በቃል ከትውልድ ትውልድ የሚተላለፍ እንደሆነ ያብራሩት አቶ አስማማው ሁሉም የፓርቲ አባላት አገልጋይ በመሆን ተገልጋይን በማገልገል ችግር ፈቺ ተግባራትን መስራት ያስፈልጋልን ብሏል። ከመሰረተ ልማት ጋር በተያያዘ ህዝቡ የሚያነሳቸው ጥያቄዎች ተገቢ መሆኑን በመግለጽ ውስጥ ለውስጥ መንገዶችን በተመለከተም በጋራ በመተጋገዝ መስራት እንደሚገባም እቅድ እንደተያዘ ማክለዋል። ኢንተርፕራይዝን በሚመለከት በከተማ አስተዳደር 10 ሺህ በመገንባት ለዶሮ እርባታ ስራ ወጣቶችን በማደራጀት የሚሰሩ መሆናቸውን አብራርተዋል። ስልጠናው አበረታች በመሆኑ በስራ ተግባራዊ በማድረግ እየተሰማራንበት በማህበራዊ በአስተዳደር በኢኮኖሚ በኢንተርፕራይዝና በሌሎችም በሚገባ ማገልገል ያስፈልጋልን ብሏል። በሁሉም ስልጠና ማዕከላት ለተነሱ ጥያቄዎችና አስተያየቶች ማብራሪያ የሰጡት የቦንጋ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል በበኩላቸው የፓርቲ አቅጣጫዎችን በመከተል አገልጋይ መሪ በመሆን መምራት እንዳለብንም ገልጿል። ሌላው እንግዲህ ከአየር ንብረት ጋር ተያይዞ የመሬት መንሸራተት በአካባቢ ላይ ይታያል። ስለዚህ ማህበረሰቡ የነቃ ተሳትፎ በማድረግ አካባቢው መጠበቅ፣ የተዘጋጉ መንገዶችን የመክፈት ስራ መስራት የሁላችን ድርሻ ይሆናል። ይህን መሰረት በማድረግ እንግዲህ በአሁኑ ሰዓት እየታየ ያለው እዚህ መሀል ላይ የቀድሞ ማዘጋጃ ቤት አካባቢ ላይ መንገዱ ከተጠገነ በኋላ አሁን ባለበት ደረጃ ላይ ተበላሽቷል። በቅርብ ጊዜ ወደ አስፋልት ይቀየራል ተብሎ ነበር የሚጠበቀውና ተበላሽቷል። ስለዚህ ብዙ ቦታዎች ላይ ምን አለ? የመሬት መንሸራተት አለ። ባርታ ላይ አለ። መገናኛ አካባቢ የሚባል ሰፈር ላይ፣ ሸታ ላይ፣ ዲንቻ ወንዝ አካባቢ ላይ አለ። ኮሌጅ ማረሚያ ቤት አካባቢ ላይ አለ። ዩኒቨርሲቲ ቀጠና ላይ ደዳግቻ የሚባል ሰፈር ላይ ይሄ አለ። መስቀል አደባባይ አካባቢ ማርያም መንደር አካባቢ ላይ ይሄ አለ። ገባ ሜዳ አካባቢ አለ። ታች ወንዝ አካባቢ ላይ አለ። እዚህ ገባ ሜዳ ጫፍ ላይ እነዚህ ምልክቶች አሉ። እንግዲህ ከዚህ ውጭ ባለፈው አይተናል። እዚህ ቄራ አካባቢ ላይ የተከሰተው ነገር አይተናል። አሁን እኛ ጋር ይሄ አንድ ምልክት ነው። እኛ ጋር ጉድለት አለ። እያንዳንዳችን በሚኖርበት ሰፈር ላይ ጎርፍ የሚሄደውን መንገድ ተባብረን መክፈት ካልቻልን አሁን ከተማ ላይ እየታየ ያለው ነገር ምንድነው? ጎርፍ መተላለፊያ መንገዶች ሙሉ በሙሉ ከመዘጋታቸው ጋር ተያይዘው ሁሉም ጎርፍ ወዴት ወጥቷል? አስፋልት ላይ ወጥቶ ችግር ፈጥሯል። ስለዚህ ይህንን መተባበር ካልቻልን ቆሻሻ መንገድ ላይ እንግዲህ አሁን ከተማ ውስጥ ያለው ነገር እያየን ነው። ከ03 ከትምህርት ቤት መግቢያ ጀምሮ እስከ ኮንፊላንት ሆቴል መድረሻ አካባቢ ድረስ ሰው በማዳበሪያ 12 ማዳበሪያ ሙሉ ቆሻሻ መንገድ ላይ ያስቀምጣል። ይህንን እንግዲህ በጋራ ተባብረን ማረም ካልቻልን ይሄ ድምር ውጤት መንገድ እየተዘጋጋ ጎርፍ ማፋሰሻዎች እየተዘጋጉ ምን ሊፈጠር ይችላል የሚለው ነገር ማረም መቻል አለበት። ሁለተኛው ግለሰቦች ከራሳቸው ይዞታ ውጪ እስከ መንገድ ቤት መስራት ይፈልጋሉ። ይህንን ማረም ነው አለብን። ስለዚህ ይህንን ማረም ከቻልን አካባቢ ላይ ያለው ጉድለት ማረም ማስተካከል የምንችል መሆኑን በደንብ ይዘን እኛ አካባቢ ምን አለ ምንድነው ማረም ማስተካከል ያለብን የሚለው ነገር ሰፊ ስራ መስራትን የሚጠይቅ ነገር አለ። ማመላከቻ ሆኖ የተነሳው ሀሳብ ተገቢ ነው የሚል ነገር ነው አለኝ። የትምህርት ተቋማት ድንበር ጋር ተያይዘው እውነት ነው የድንበር ችግር አለ። ብዙ ለማስተካከል ጥረት ተደርጓል። ነገር ግን አሁን ተጨባጭ መስተካከል የሚገባው ነገር ያልተስተካከለበት ሂደት አለ። ይሄ እንግዲህ በአንድ ጀንበር የተፈጠረ አይደለም። እዛ አካባቢ ላይ ዘንቢል ሆኖ የሰሩ ለብዙ ዓመታት ሱፐርቫይዘር ሆኖ የሰሩ ሰዎች፣ ቀበሌ መዋቅር አመራር ሆኖ የሰሩ ሰዎች፣ ግለሰቦች አልፎ ድንበር በግንብ ሲያድሩ በጸዳቂ እንጨት ሲያድሩ ተው የሚል ሰው የለም። እያየ ካሳጠረ በኋላ ኪስ የሚመጣ እንዳለ ሁሉ እንደገና እንዳይታጠር ቀንና ማታ ትግል የሚያደርጉ የመርሱ አባላት ርዕሰ ሱፐርቫይዘር እና ቀበሌ መዋቅር ቀላል ያለ መሆናቸውን ያመላክታል። በቦንጋ ከተማ እየተሰራ ያለው የኮሪደር ልማት የተሰራበት በጀት በከተማ አስተዳደሩ መሆኑን በመግለጽ ቦንጋን መልሶ ማልማት የተያያዘ እንዳልሆነ አስረድቷል። ከአዳሪ ትምህርት ቤት ግንባታ ጋር ያለውን ችግር ለመፍታት የመብራትና የውሃ ዝርጋታ ስራዎች በከተማው መደበኛ በጀት እየተሰራ መሆኑና በዚህም ግንባታው እንደሚጀመር ገልጸው ዳቦ ፋብሪካ የግብአት ጉድለት በመኖሩ በተፈለገበት ልክ ማምረት እንዳልተቻለና ቀጣይ ግብአቶችን በማቅረብ እንደሚሰራና እንዲሁም አንዳንድ የትምህርት ቤቶችን የድንበር ችግር ለማስተካከል ከባለድርሻ አካላት ጋር በመሆን ችግሩ እንደሚፈታ አቶ ስዩም ጠቅሰዋል። ከተማ አስተዳደሩ ከ30 ሚሊዮን ብር በላይ ወጪ በማውጣት በዚህ ሩብ ዓመት ትላልቅ ተግባራትን መፈጸሙን የገለጹት አቶ ስዩም ከህዳር 1 2017 ዓ.ም የሚጀመረው የኮሪደር ስራዎች እንዳሉ አስረድተዋል።
የህልም ጉልበት ለምርታዊ እድገት በሚል መሪ ቃል በጊምቦ ወረዳ ለመንግስት ሰራተኛ የብልጽግና ፓርቲ አባላት ለሁለት ተከታታይ ቀን ሲሰጥ የቆየው ስልጠና ተጠናቋል። በስልጠናው የብልጽግና ፓርቲ አመሰራረትና አሁን የሚገኝበት ሁኔታ በትሩፋትና ተግዳሮቶች እንዲሁም በቀጣይ ትኩረት የሚሹ ጉዳዮች ላይ ሰፊ ውይይት ተደርጓል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ ተከታትለን እንመለስ። በውይይቱ ከፐብሊክ ሰርቪስ አባላት በርካታ ጥያቄዎች የተነሱ ሲሆን ከነዚህም መካከል በግብርናው ዘርፍ በከተማው የሚኖሩ ማህበረሰቦች ተጠቃሚ ለመሆን የባህር ዛፍ ተክል መበራከት፣ በዘርፉ ቁጥጥርና ክትትል ክፍተት መኖሩ፣ ወቅታዊ የኑሮ ውድነት እንዲሁም ከዴሪማሻ አስፓልት መንገድ ተጀምሮ ያለመጠናቀቅና ሌሎች ጉዳዮች ከፐብሊክ ሰርቪስ አባላት ተነስተዋል። አመራሩና አባላቱ በየተቋማቸው ስራ ለማሳካት ያላቸው ቁርጠኝነት መልካም መሆኑን የተናገሩት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ይህ አስተሳሰብ ሁሉም በተሰማራበት መስክ የተሻለ ውጤት ማስመዝገብ እንዲችል ማሳያ ነው ብለዋል። የሀገር አንድነትን በማጠናከር ወደ ልማት በመቀየር ከትውልድ ወደ ትውልድ የሚሻገር አስተሳሰብን ከመገንባት ባለፈ የፖለቲካና ሰብአዊ እምርታን በማረጋገጥ ለለውጥ መትጋት እንደሚያስፈልግም አክለው ገልጸዋል። በስንዴ ልማት የተሻለ ውጤት እየታየ መሆኑን የገለጹት አስተዳዳሪው በወረዳ ደረጃ በተያዘው በጀት ዓመት 526 ሄክታር ለማልማት ታቅዶ እየተሰራ መሆኑን ተናግረዋል። የኑሮ ውድነትን ለመቀነስ ባሉ ይዞታዎች ማምረት የሚቻሉ የግብርና ስራዎችን ሁሉም ተግባራዊ ማድረግ አለባቸው ሲሉ አቶ ትብብሩ አሰፋ አሳስበዋል። ወቅታዊ ሁኔታን በመረዳትና ወደ ተግባር በመቀየር የአስተሳሰብና የተግባር አንድነት በመፍጠር በየደረጃው የሚፈቱ ጉዳዮችን በመለየት በኃላፊነት ቁርጠኛ በመሆን መስራት እንደሚያስፈልግ የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው ተናግረዋል። ሁሉም በሀገራዊ ጉዳዮች አሻግሮ በማየት በጋራ መስራት ያስፈልጋልን ብለዋል። ሀገራችን የብሪክስ አባል መሆኗ ወሳኝ በመሆኑ ሀገራዊና ዓለም አቀፋዊ ጉዳዮች ምላሽ እንዲያገኙ ከማድረግን ባሻገር የፖለቲካና የጸጥታ ችግሮችን ከመፍታት በተጨማሪ የኢኮኖሚና የህዝብ ለህዝብ ትስስር ከመፍጠር አንጻር የሚሰጠው ጠቀሜታ የጎላ እንደሆነም አቶ አጥናፉ ጌታቸው አብራርተዋል። ከውጭ ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ተመረጡ። ዶናልድ ትራምፕ እስካሁን ባለው የምርጫ ውጤት 277 ድምጽ በማግኘት ተቀናቃኛቸው ካማላ ሃሪስን አሸንፈዋል። ዶናልድ ትራምፕ ጥር ወር ላይ በይፋ ከተሰናባቹ ፕሬዝዳንት ጆ ባይደን ስልጣን ይረከባሉም ተብሏል። ከላይን የተገኘውን ዘገባ ማርሼት ሴፉ ያቀርበዋል። ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ተመርጧል። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ ፕሬዝዳንታዊ ምርጫ እየተካሄደ ሲሆን የሪፐብሊካኑ ዶናልድ ትራምፕ ምርጫውን አሸንፏል። ምርጫውን ለማሸነፍ እጩዎቹ ቢያንስ 270ና ከዛ በላይ የመራጭ ወኪሎችን ድምጽ ማግኘት ግዴታ ሲሆን ዶናልድ ትራምፕ ይህንን አሳክቷል። ይህንን ተከትሎም ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት በመሆን መመረጣቸው ተገልጿል። ዶናልድ ትራምፕ ያሸነፉት 19 የመራጮች ድምጽ ያለው ፔንሲልቬኒያ ግዛትን ማሸነፋቸውን ተከትለው ምርጫውን ለማሸነፍ በዝቅተኛ የተቀመጠውን 270 ድምጽ አስገኝቶላቸዋል። ዶናልድ ትራምፕ አሜሪካን ከፈረንጆቹ 2016 እስከ 2020 ድረስ በፕሬዝዳንትነት ያገለገሉ ሲሆን ከ4 ዓመት በፊት በተካሄደ ተመሳሳይ ምርጫ በጆ ባይደን ተሸንፈው ስልጣን አስረክበው ነበር። በአሜሪካ ፕሬዝዳንት ምርጫ ታሪክ ዶናልድ ትራምፕ በተከታታይ መምራት ያልቻሉና ዳግም በመወዳደር ፕሬዝዳንት መሆን የቻሉ ሁለተኛው ፕሬዝዳንት መሆናቸው ነው የተዘገበው። ምክትላቸው ጄ ቫንስ ዳግም የአሜሪካ 50ኛው ምክትል ፕሬዝዳንት ሆነው ተመርጧል። ዶናልድ ትራምፕ በተለይም ወንዶችና የኢኮኖሚ ጉዳይ ያሳሰባቸው አሜሪካውያንን ትኩረት ስቧል ተብሏል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።